አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ ጋይስ? ደህና ናችሁ ወይ? ዛሬ በአዲስ ቪዲዮ መጥቻለሁኝ ማለት ነው። ሜቢ የዛሬው ቪዲዮ ለአንዳንድ ዩቲዩበሮች ወይም ደግሞ አዲስ ጀማሪ ለሆናችሁ ዩቲዩበሮች እኔን ጭምር ማለት ይቻላል። ያው እኔም አዲስ ጀማሪ ነኝ በነገራችን ላይ ማለት ነው። ያው ጠፍቼ እንደገና እንደዚህ ነው የተመለስኩት እና አዲስ በሉኝ እና በተለይ አዲስ ጀማሪ ለሆናችሁ ዩቲዩበሮች ይጠቅማችኋል ብዬ የማውቀውን ሼር ላደርጋችሁ ብዬ ነው ማለት ነው ይሄን ቪዲዮ የሰራሁላችሁ። ቪዲዮ ምንድን ነው? ምናልባት ሳናውቅም ሊሆን ይችላል፣ አውቀንም የሰው ቪዲዮ ቻናላችን ላይ ልንጭን እንችላለን፣ ወይም ደግሞ ላይቭም ላይ ልናጫውት እንችላለን ማለት ነው። እና የሰው ቪዲዮ ተጠቅመን ኮፒራይት መጥቶብን ያንን ኮፒራይት እንዴት ማጥፋት እንደምንችል እሱን ነው የማሳያችሁ ማለት ነው። ማጥፋት ስላችሁ በራሳችን ጊዜ የምናጠፋው ሳይሆን ኮፒራይት የላከብንን ሰው እስከሱ ጋር መልእክት በመጻጻፍ ያንን ኮፒራይት ስትራይክ ማለት ነው የላከብንን ሰው ከሱ ጋር ተጻጽፈን እንዴት ማስነሳት እንደምንችል እሱን ነው የማሳያችሁ ማለት ነው። በአብዛኛው ይህን ነገር ላታውቁ ትችላላችሁ ማለት ነው። አንዴ ኮፒራይት መጥቷል እና ጊዜው ሲጨርስ ያልቃል ብለን የምንተወው ነገር አለና ምናልባችን በዚህ መንገድ ተጠቅመን 3 ወር ሙሉ ሳንጠብቅ ያ ሰው ሜቢ አዝኖልን ወይም ደግሞ ያው ጥፋታችንን ካወቅን ነው ማለት ቪዲዮ የሰው እንደሆነ ራሳችንን ስናውቅ ወይም ደግሞ ስናሳምን መቼም የሰው የሆነ ነገር ተጠቅመን ያው የኛ ነው ማለት አንችልም። እና የሰው ቪዲዮ እንደተጠቀምን ራሳችን እርግጠኛ ከሆንን እና ያ የቪዲዮ ባለቤት ደግሞ ኮፒራይት ካላከብን ያው ይገባኛል ማለት ነው። ኮፒራይት ስትራይክ ያኔ ቪዲዮ ወይም ደግሞ እኛ ቻናላችን ላይ የጫነው ቪዲዮ የኛ ያልሆነው ቪዲዮ የዛ የቪዲዮ ባለቤት ይገባኛል ጥያቄ ዩቲዩብ ካቀረበ ዩቲዩብ እኛ ላይ የጫነውን ቪዲዮ ኮፒራይት ያደርገዋል ማለት ነው። ማለት ያስወግደዋል፣ እንደገና ደግሞ ለ3 ወር ይቀጣናል ማለት ነው። እና ያንን 3 ወር ሙሉ ሳንጠብቅ ያንን ኮፒራይት የኛ እንዳልሆነ ካመንና ስህተት እንደሆነ ከገባን ከሰዎቹ ጋር ወይም ደግሞ ከቪዲዮ ባለቤት ጋር እንዴት ተጻጽፈን ኮፒራይቱን እንዳነሳለን ማድረግ የምንችልበት ሲስተም አለ። እሱን ነው የማሳያችሁ በምችለው ማለት ነው። እህት ወንድሞቼ ሜቢ ይህንን የማታውቁ ልትኖሩ ትችላላችሁ። እና ያው ኮፒራይት አይነቶች አሉ። ኮፒራይት ክሌም አለ፣ ኮፒራይት ስትራይክ አለ። ኮፒራይት ደግሞ የዩቲዩብን ሕግ በመጣስ 3 አይነት ኮፒራይቶች አሉ ማለት ነው። ይህንን ማወቅ አለብን። ኮፒራይት ክሌም ኖርማል ነው። ያው ሞኒ ለሆን ነው ሜቢ ገንዘብ እንዳይሰራ ማድረግ ይቻላል። ገንዘቡ ወይም ደግሞ ገንዘቡ እየሰራ ያ ገንዘብ ለቪዲዮ ባለቤት ገቢ እንዲደረግ የሚያደርጉበት ሲስተም አለ። ኮፒራይት ስትራይክ ደግሞ የሰው ቪዲዮ ተጠቅመን ቆራርጠን ምናምን ነገር ወይ ከቪዲዮዎቻችን ጋር ማስገባት ሊሆን ይችላል፣ ወይም ደግሞ ላይቭ ላይ ማጫወት ሊሆን ይችላል ማለት ነው። እና ይሄ ደግሞ ኮፒራይት ስትራይክ ይባላል ማለት ነው። ኮፒራይት ደግሞ አለ የዩቲዩብን ሕግ፣ ዩቲዩብ የራሱ የሆነ ፖሊሶች አሉት። የእሱን ሕግ በምንጥስበትም ጊዜ አለ የዩቲዩብን ሕግ በመጣስም የሚመጣ ኮፒራይት አለ ማለት ነው። ስለ ኮፒራይቶች ደግሞ ምናልባት የማታውቁ ካላችሁ ኮሜንት ጻፉልኝ፣ ሌላ ቪዲዮ ሰራለሁኝ ማለት ነው። እና ያው በምችለው ነው። በነገራችን ላይ እኔ ብዙም ያን ያህል እውቀቱ አለኝ ለማለት አልደፍርም። እኔም ብዙ የማላውቃቸው ነገሮች ስላሉ ማለት ነው። እና ዛሬ አሁን የምችለውን ኮፒራይት ስትራይክ እንዴት ማጥፋት እንደምንችል እሱን አሳያችኋለሁኝ ማለት ነው። ተከታተሉኝ። በነገራችን ላይ ዩቲዩብ ኮፒራይትም ይሁን ምንም አይነት ስህተት ስንሰራም ሆነ ጥሩ ነገር ሰርተን ኮንግራ ምናምን ነገር እያለ በየሳምንቱ አፕዴት እያደረገ እንደሚልክልን ሁሉ ስህተትም ስንሰራ እንደዚሁ መልእክት ይልካል በኢሜይላችን ማለት ነው። እና ማንኛውም ነገር የሆነ ስህተት ካለ ዩቲዩቦች በኢሜይላችን ይልኩልናል ማለት ነው። እና አሁንም እንደተለመደው ይሄ ኮፒራይት በእርግጥ ቆይቷል እንግዲህ 3 ወር ሆኖታል። አይ ቲንክ 4ኛ ወሬ ላይ ነው ጨርሻለሁ ጊዜውን ማለት ይቻላል። ማለት ቀጥቶኝ ሳይሆን ቪዲዮውን ሪሙቭድ እንዳደርግ የኔ ያዝኖልኛል ማለት ይቻላል። እና የሆነ ቪዲዮ አጫውቼ
ላይቭ ላይ ማለት ነው። በ7 ቀን ውስጥ ቪዲዮውን እንዳስወግድ ነበረ የጠየቁኝ ማለት ያው ኮፒራይት ስትራይክ እንደማለት ነው። እና አሁን ኢሜይላችን ነው የምንገባው። ማንኛውም ነገር ጎግልም ይሁን ዩቲዩቦችም ይሁን የሆነ ስህተት ካለ እዚህ ነው የሚልኩልን ማለት ነው። ይህን ነገር ብዙዎቻችሁ ላታስተውሉ ትችላላችሁ። እና ምንም አይነት ስህተት ከሰራን ጎግል አድሰንስም ይሁን ዩቲዩብም ይሁን ዩቲዩብ ብቻው ነው ጎግል አድሰንስ። ይህንን ግን በሌላ ቪዲዮ በደንብ አድርጌ ያስረዳችኋለሁ ማለት ነው። እና አሁን አይዲያንን የመጣሁበትን አይዲያ ልጨርስ እና ማለት ነው ሌላ ቪዲዮ ልሰራላችሁ እችላለሁ። እና እዚህ ጋር ነው እንግዲህ እኔ ኮፒራይት ስትራይክ ይኸው እንደምታዩት ይሄ ማለት ነው። እንግዲህ እዚህ ጋር ኮፒራይት ቴክ ዳውን ኖቲስ ዩር ቪዲዮ ዊል ቢ ቴክን ዳውን ኢን 7 ዴይዝ፣ በ7 ቀን ውስጥ ሪሙቭ እንደሚደረግ ነው። እንግዲህ እዚህ ጋር ቪዲዮ ለራሱ የሰራሁት ቪዲዮ ሳይሆን ላይቭ ማለት ነው። የሰራሁትን ላይቭ ከነ ታይትሉ ነው እዚህ ጋር እንግዲህ የሚጽፍልኝ ማለት ነው። እና ሰባህ ኸይር እንዴት አደራቸው የሚል ጠዋት ላይ ቪዲዮ እያጫወትኩ የነበረ ጠዋት ወቅት ማለት ነው። እና እዚህ ጋር ቪዲዮ ያጫወትኩት ሌላ ቪዲዮ ያው የሰው ቪዲዮ ማለት ነው። እና ይህን ከነ ታይትሉ እዚህ ጋር አምጥቶልኛል ማለት ነው። እና እዚህ ጋር ይኸው እንደምታዩት ነው ማለት ነው። ዳይቶ የኮፒራይት ሪሙቫል ሪኩዌስት ዛት ዊ ሪሲቭድ ዩር ቪዲዮ ዊል ቢ ቴክ ዳውን ፍሮም ዩቲዩብ ኢን 7 ዴይዝ፣ ሰባህ ኸይር ወይም እንዴት አደራቸው የሚለው ማለት ነው። እና እዚህ ጋር ሊንኩን ሁሉ አስቀምጦልኛል ማለት ነው። ይሄ የኔ የቪዲዮ ሊንክ ነው ማለት ነው። እና በ7 ቀን ውስጥ እንዲጠፋ ነው የጠየቀኝ እዚህ ጋር ማለት ነው። እና ኮንተንት ዩዝድ ፈኒ ዶንት ሚስ ኢንድ የሚል ቪዲዮ ነው የተጠቀምኩት ማለት ነው። እና 14 ሰከንድ ነው የሚገርማችሁ ማለት ተመልከቱ። እንግዲህ 14 ሰከንድ ቢሆን የሰው የሆነ ነገር የሰው ነው። እና ተመልከቱ እንዴት ከባድ ነው ማለት ነው። ዩቲዩቦች በጣም ፕራይቬሲ ይሆናል አይደለ? በቃ እንትን ቅጣታቸው ወይም ደግሞ ህጋቸው የሆነ ጥብቅ ያለ መሆኑ በዚህ መረዳት ትችላላችሁ ማለት ነው። እና የተጠቀምኩት ቪዲዮ ባለቤት ደግሞ ሪኩዌስት ያደረጉብኝ ደግሞ እዚህ ጋር ሪሙቫል ሪኩዌስት ኢሹ ባይ ቲም ራጃን ፖር የሚባሉ እንትኖች ናቸው፣ ህንዶች ማለት ነው። የነሱ ፈኒ ቪዲዮ ነው እና አጫዎች ነው ማለት ነው። እና እነዚህ ራጃንፖር የሚባሉ ቲሞች የእነሱ ቪዲዮ ነው ያጫወትኩትና እነሱ ናቸው ሪኩዌስት ያደረጉብኝ ማለት ነው። እና አሁን የላኩብንን ኮፒራይት እንዴት ነው ከእነሱ ጋር ተጻጽፈ እንዲያነሱልን የምናስደርግበት መንገድ የሚለው እና አሁን ማሳያችሁ እዚህ ጋር ፈኒ ወርልድ ይሄ የእነሱ አድራሻ ነው ማለት ነው። ኢሜይላቸው ነው ይሄ እዚህ ጋር። ከዛ ይሄ በዚህ በኢሜይላቸው መጻጻፍ እችላለሁ ማለት ነው። ተጻጽፌ ያው እንግዲህ ካዘኑልኝ ያነሱልኛል ማለት ነው። እና እኔ ግን በሰዓቱ አልተጻጸፍኩም። ምክንያቱም እንግዲህ ስህተቴን እያወቅኩኝ ሙስታሂል ያነሱልኛል። እኔ ደግሞ አልወድም እንደዚህ የሆነ ብቻ አላውቅም፣ ትንሽ ከባድ ነው ማለት ነው። እና እዚህ ጋር ኢሜይላቸውን እንነካለን እንደምታዩት ነው። እዚህ ጋር ቱ ነው የሚለው ሳብጀክት ያው እንግዲህ ጥፋት ስለሆነ ያጠፋ ነው። እዚች ጋር ግጥም አድርጋቸው ማስተባበያ ማለት ነው። ማስተባበያ ሳይሆን ማስተዛዘኛ ብቻ እነሱን የሆነ የሚያራራ አይነት እንትን መጻፍ አለባቸው ማለት ነው። እዚህ ጋር ጽፋችሁ በኢሜይላቸው ትልኩላቸው አላቸው ማለት ነው። እና ጥሩ ሰዎች ከሆኑ ያንን የላኩባቸውን ኮፒራይት ያነሱላችኋል ማለት ነው። እና ሳብጀክት የሚለው ቦታ ላይ እንትን የምትጽፉት ስለምን እንደሆነ ነው የምታስቀምጡት ማለት ነው። እዚች ጋር ያው ይቅርታ መጠየቅና እንትን ኮፒራይቱ እንዲያነሱልን ስለሆነ የምንፈልገው ይቅርታ ስለመጠየቅ ወይም ደግሞ በቃ እንደዚህ ብላችሁ መጀመሪያ እዚች ጋር ታስቀምጣላችሁ ማለት ነው። ሳብጀክት የምትለው ቦታ ላይ ማለት ነው ርዕሳቸውን። ከዛ እዚች ጋር ማለት ነው ትጽፋላችሁ። ይሄን ሙሉውን በደንብ አድርጋችሁ ጽፋችሁ ኢሜል ትልኩላችኋላችሁ ማለት ነው። እና ያንን የጻፋችሁትን ነገር አይተው የእውነት ከልባችሁ እንደተጸጸታችሁና ወይም ሳታውቁ እንደሆነ ከተረዱና ጥሩ ሰዎች ከሆኑ የላኩትን ሪኩዌስት ወይም ደግሞ ኮፒራይት ያነሱላችኋል። ከዩቲዩቦች ጋር በመጻጻፍ ያነሱላችኋል ማለት ነው። እና በዚህም መንገድ ኮፒራይት ማጥፋት ይቻላል። ይህንን ለማታውቁ ሸር ላድርጋችሁ ብዬ ነው ማለት ነው የሀገሬ ልጆች። እና በዚህ አጋጣሚ ከኮፒራይት ነፃ የሆነ ቻናል በጣም ጥሩ ነው። እና ከኮፒራይት ነፃ የሆነ ቪዲዮ ስሩ፣ ከኮፒራይት ነፃ የሆነ ላይቭ ስሩ። ያው ትንሽ ከበድ ስለሚል ኮፒራይት ማለት ነው። እና በዚህ መንገድ ከቪዲዮ ባለቤቶች
ከቪዲዮ ባለቤቶቹ ጋር ተጻጽፋችሁ ማስጠፋት ትችላላችሁ ማለት ነው። የሀገሬ ልጆች ስምፕል ቀላል ነው ማለት ነው። ያው ግን አንዳንድ ደረቆችም ይኖራሉ ደረቆች ልበል እንጂ ማለት ያው ምንም አይነት ነገር ብትጽፉላቸውም እኔ ከአሁን በፊት ስላጋጠመኝ ነው። በነገራችን ላይ እንደዚህ የምላችሁ ሌላ ቻናሌ ላይ እንደዚህ አድርጌ አውቃለሁኝ እና ሊሰማኝ አልቻለም ነበረ በሰዓቱ። ደግሞ የሚገርማቸው ያው ኢትዮጵያዊ ነው እና ለዛ ነው። እና ውድ የሀገሬ ልጆች በዚህ መንገድ ኮፒራይት በኢሜል በመጻጻፍ ማስነሳት ትችላላችሁ ለማለት ያክል ነው። እርግጠኛ ነኝ ይሄን የማታውቁ ከስንት አንድ ልትኖሩ ትችላላችሁ እና ያው ይጠቅማችኋል ብዬ ነው የሰራሁት ማለት ነው። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። የሀገሬ ልጆች ስለ ዩቲዩብ አንዳንድ ነገር እሰራላችኋለሁ ኢንሻአላህ የማውቀውን እናንተ የማታውቁትን ማለት ነው። የምታውቁት ካላችሁም እሰየው፣ ለማታውቁት ማለት ነው። ከስንት አንድ የማታውቁ ልትኖሩ ትችላላችሁ እና የማውቀውን ያክል ሸር አደርጋችኋለሁ ቢዝኒላ ማለት ነው። ይህን ይመስላል የዛሬው ቪዲዮ የሀገሬ ልጆች። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።